ሰላም አለይኩም ወራህመቱላሂ ወበረካቱ። ዶች ያያችሁት እንዴት ባቱ እንደሚያምር ናችሁ ወይ? ዛሬ አልሐምዱሊላህ ማለት ነው። እንዴት እያረጋችሁ ነው? በጣም ያምራል። እኔ ጋር ሁሉ ሰላም ነው። በጣም ነው የሚያምር። ዛሬ እስቲ አንዳንድ ቦታ ሄደን ያየነውን እናያለን ማለት ነው። ማጾም እንዴት ነው? እንዴት እያረጋችሁ ነው? እየበረታችሁ ነው? ራሳችሁን ጠብቁ፣ ያገኛችሁትን ብሉ። እኔ እንግዲህ የቆየው ነው ቪዲዮ የሚለቀው ማለት ነው። ያው ከስራ አንጻር ነው፣ አይመችም። ስደት ላይ ያው እናንተ እንደምታውቁት ነው። እንደፈለጋችሁ መሆን አይቻልም። ከልጆች ጋር ብዙ ጊዜ ለደጅ ላይ ስለመወጣ ምንም አይመቸኝም ማለት ነው። እና አንዳንዴ እንደዚህ ብቅ ልበል አስታውሳችሁ እያልኩ ነው። እየበረታችሁ ነው። ላይክ፣ ሰብስክራይብ፣ ሼር እያረጋችሁን አበረታቱን። ያው እየቆየንም ብንመጣ ውድ ቤተሰቦቼ ሰላምታችሁ ብስት ይበል እና እንደዚህ የሚያምር ቦታ ነበረን ትላንትና። እስቲ እናንተም ደግሞ እዩት ብዬ ነው ማለት ነው። እና በጣም ደስ ይላል። ልጆቼ፣ ማሮቼ፣ ፍቅሮቼ ትላለች እህታችን። እኔም ከሷ አይቼ ነው እንግዲህ። እና ውዶቼ እንዴት ናችሁ? እንግዲህ ሀገራችን ሰላም ያርጋት፣ እኛም በያለንበት ሰላማችን ብዝት ይበል ውዶቼ። በዱዓ እንረሳሳ፣ ዱዓ አድርጉ። ይሄ ወራት የዱዓ ወር ነው። አላህ ይሰማናል። ያው ከወራቶቹ ሁላ የረመዳን የተለየ ስለሚሰጠው ነው እንደዛ ያልኳችሁ ማለት ነው እንጂ ሁሌ ዱዓ አላህ ሁሌ የኛ ባሪያዎቹ ስንለምነው ሁሉም ነገር ያደርግልናል። የፈለግነው ሰላት ስገዱ፣ የፈለጋችሁ በስራ ሰዓት አይምሯችሁ በስራ ቢወጠር ያው የመዳን ቤት ስራ አያልቅም። አንዱ ሲባል አንዱ ነው እና ውዶቼ እናንተ እየበረታችሁ በሰላታችሁ ወደ ኋላ እንዳትሉ። አንዴ ሰግጄ ልምጣ ደግሞ እነሱ ምንም አይሉም እኮ ሲናገራቸው፣ እውነቱ ሲናገራቸው ምንም አይሉም። ሰግጄ ልመጣ ነው በሏቸው ማለት ነው። ማለት አትፍሩ፣ መፍራት ያለባችሁ ነገር እንጂ ደግሞ በአሁን ሰዓት በየቤቱ ካሜራ አለ። በጣም ጥንቃቄ ያርጉ። አሁን እኔ ያለሁበት ቦታ ብታዩ የሚገርማችሁ የሌለበት ቦታ የለም። ትንሽ ልጆቹ እንኳን ድረስ ያለቅሱ ደውላ ነው እንትን የምትለኝና ካሜራ በየቦታ ያስቀምጣሉ። በተለይ የድብቅ ካሜራ በጣም ነው ያለው በየቤቱ። በቃ አሁን ፋሽን አድርገው ደግሞ ስልካቸው ከእጃቸው አይላቀቅም። በጣም ነው የሚከታተሏችሁ። የፈለገ የለመደች ናት የቆየች ናት። ያው እኛ ሊመስለን ይችላል ወደ ላይ እነሱ አጠገባችን ወደ ላይ ይሰቅሉናል። ግን በደቂቃ ውስጥ አውርደው መሬት ላይ ነው በጭ የሚያደርጉ እና ያን ማሰብ የለብንም። ሁልጊዜ የራሳችን ዝግጁ ማድረግ አለብን እላችኋለሁ ውዶቼ። ለምን ጥንቃቄ ማድረግ የመሰለ ነገር የለም። ሳናስበው ያለ አላማ እንዳንቀር፣ አላማችን ሳናስተካክል ዛሬ ነገ እያልን በባዶ ወደ ሀገራችን እንዳንገባ ብዙ ነገር ጥንቃቄዎች ማድረግ አለብን እላችኋለሁ ውዶቼ። እንግዲህ እንደ ዛሬ ቪዲዮ ሰርቼ አላውቅም። ዛሬ ማለት እንደዚህ ቁጭ ብዬ እለፈልፋለሁ። አሁን ዛሬ ሰዓቱም ስለሄደ ነው፣ ለዛ ነው። ልጆቹ ጸጥ ብለዋል። ልጆቹ አሉ ግን አልተኙም። ግን እኔ ክፍሌ ገብቼ ነው ማለት ነው። እና እናንተስ እንግዲህ በርቱልኝ፣ በርቱ፣ ጠንክሩ፣ አይዟችሁ። ዳገር ልጆች አንድ ቀን ይሳካል። እንደዚህ ተበታትነን ከቤተሰብ ከልጆች ተበታትነን አንቀርም። አንድ ቀን ወደ ቁም ነገር ገብተን ያሰብነው ተሳክቶልን ኢንሻአላህ። ደግሞ በአላህ ተስፋ አይቆረጥም። የሰው ልጅ ዋናው ሁሉም ነገር በትዕግስት ነው። ትዕግስት ካለ ያሰብንበት እና አንድ ነገር ደግሞ ምን አለ ህመም ከያዘ በቃ ያለ አላማችን እንቀራለን ማለት ነው። ሌላ በተረፈው ያሰብነው ሁሉ ማድረግ እንችላለን፣ እናስተካክላለን። ኢንሻአላህ ሁሉም ይስተካከላል። በርቱ። ማይቀር በዚህች ዓለም ላይ ማይስተካከል ነገር ምንም የለም፣ ሰብርና ጤና ካለ ማለት ነው። እና በርቱ፣ አብሽሩ፣ ጠንክሩ እላለሁ። የዛሬ ቪዲዮ ይሄን ይመስላል። እንግዲህ ረጅም ቪዲዮ መሰለኝ። ይሄ ደግሞ ምን እንደዚህ ረጅም ቪዲዮ ቀርጬም አላውቅም እና በጣም ደስ ስላለኝ ቦታ በጣም ያምራል። የቀረጽኩት ቦታ ማለት ነው። ማታ ላይ ስለሆነ ነው እንጂ በቀን ደግሞ የበለጠ ነው የሚያምረው እላችኋለሁ ውዶቼ።
ሰላም አለይኩም ወራህመቱላሂ ወበረካቱ። እና እንደዚህ የሚያምር ቦታ የዋበን እየተጓዝን ማለት ነው። በጣም ደስ የሚለው እኔ እንደኔ ደስ ይለኛል። እናንተ ደግሞ እንደሚሰማችሁ አላውቅም። ረጅም በጣም ሄዳችሁ አላውቅም። እኔ እንደሆንኩ ሩቁም አልሆንም የቀረስኩት፣ ምክንያቱም ልጆቹ እያስቸገሩ ትቼ ነው እንትን ያልኩት እና በጣም ረጅም ነው በጣም የሚያምረው በጣም ረጅም ነው ማለት ነው። ግን የእኔ ልጆች ጌጣቸው ስለማይቀመጥ በቃ አሁንማ ወደ ማለት ነው የደረስን ነው። ከዛ እንትን አለ አገር ቤት ላይ መርዳት የምትፈልጉ ካላችሁ ለመስጊዱ ያው ብዙ ነገር ይቀረዋል ማለት እንትን ይቀረዋል። ይሄ ተነጣጥፏል፣ ምንጣፍ ምናምን ተነጣጥፏል። ግን የሚቀረው ነገር ስላለ ማብራት እንግዲህ ድምፅ ማጉሪያም አለው፣ ግን ማብራት ይቀረዋል። በየቦታው ማብራት አልተደረገ። እሱን ምናምን ሽንት ቤቱ እንኳን ተሰርቷል፣ ሊሾ ተደርጓል። ይኸው ይሄ ነው ማለት ነው። ማሻአላህ ተባረከላ። ይሄ ምንጣፈው ሰሞኑ ነው የተነጠፈው ማለት ነው። እና መርዳት የሚፈልግ ሊላሂ ተዓላ የሚፈልግ ካለ ያሳውቁኝ ማለት ነው። ትልቅ ነው ማሻአላህ ተባረከላ። የሚገኘው እንድብር በጉራጌ ዞን እንድብር የሚባል ከተማ ላይ ናት ትገኛለች ይህ መስጊድ። እና ማሻአላህ በጣም ብዙ ብር ወጥቶ የተሰራ ነው። እና ያው ቀለሞች ምናምን ብዙ ጥቃቅን ነገር ነው ለነገሩ የሚቀረው ብዙም አይደለም። አልሐምዱሊላህ ለዚህ ደርሰዋል ማለት ነው። ብዙ ደጋግ እህቶች ያው እኛ ስደት ስንሰራ ለራሳችን ብቻ አይደለም የምንለው ለሁሉም እንተርፋለን። ደስ የሚለው አልሐምዱሊላህ አንድ ደስ የሚለኝ እኔ እሱን ነው ማለት ነው።